ቀላል የኩሽራ አሰራር ዛሬ እንሰራለን እና አንድ ነገር ደግሞ በዚህ እንዳታስባችሁ ቅመሞች ግን አንዳንድ ቅመሞች ግን ልክ እየሰራችሁ አይደለም። በእውነት የእናንተ ከተሰራ በኋላ ቪዲዮ ሙሉ በሙሉ ሳታዩ አይቻለሁ። እራሳችሁን እየፎገራችሁ መሆኑን ታውቃላችሁ። ሰብስክራይብ ያነሳል እኮ በጣም ነው የሚያነሳው። ባታዩትም ከፍታችሁ ታዩት፣ ሌላ ስራ ስሩ፣ እሱን ከፍታችሁ ማለት ነው። እና ሰብስክራይብ ስታደርጉ ደውሏን ደግሞ ተጫኗት፣ ማንኛውም ቪዲዮ ሲለቀቅ እንዲደርስላችሁ ማለት ነው። ለምንድን ነው የምንሰንፈው? እኛ ስለና ብርሽ ስለነ ሩታ ስለነ በቃ ስለነ ከሊት ምን አገባን? የሰውን ታፕ የምናደርገው የኛን አናይ። የሚያሳየን ባይሆንም የሆነ የሚያስቅ ነገር ባይኖረው እንቆጥርልን ብቻ ይሁንልን፣ እንታይ እንረዳዳ። አንድ ቀን ነገሮች ተስተካክሎ ተመችቶን ተስተካክሎልን እኛም የሚያስቅ ነገርን እስክንሰራ ድረስ ዩቲዩብ ጀምረናል። ያው ግዴታ መቅረጽ አለብን። የሰው ቪዲዮ እየጫንን ራሳችንና ጊዜያችንን ማባከን ስለሌለብን እኛው እንሰራለን። ግን ጥሩ እየሰራችሁ አይደለም። አንዷ ምን ትለኛለች? ሰብስክራይብ አድርጊኝ ብያት ከግሩፕ አውጥቻት እንትን ካልኳት በኋላ በእውነት ሙሉ በሙሉ ቪዲዮ አላየችም። ቶሎ ብላ ስክሪንሾት አድርጋ ላከችልኝ። አይቼው ጨርሼዋለሁ ብላ ማለት ነው። አስቡት፣ አሁን ሰብስክራይብ አድርጋኝ ከመቼው አይታ ተነሳች። እንደዚህ የምትቆጥሩ ሰዎች አላችሁ እና እንደዛ ሳይሆን ከልባችሁ ስሩ። የሰው ልጅ የዘራውን ነው የሚያጭደው እና በቃ ተባብረን መስራታችን እስካልቀረ ድረስ ጊዜያችንን እየሰዋን እስከሆነ ድረስ አድካሚ ስራ እንደሆነ እወቁ። እንትን መስራት ማለት ቀላል አይደለም። ያው እንደዚህ በግሩፕ ሲሰራ ሰርታችሁ ያነሳባችኋል። በትክክል ሳትደራረቡ